አረብ ሀገር ለመሰደድ ያሰባችሁ ወደ አረብ ሀገር ለመምጣት አላማው እቅዱ ካላችሁ ይሄንን ቪዲዮ እስከ መጨረሻው አዳምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች፣ ውድ ክርስቲያን ወገኖቼ እንደምን ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ የምንነጋገረው ስለ አረብ ሀገር ነው። አረብ ሀገር ለመምጣት ሀሳቡ እቅዱ ካለሽ ውዱ እህቴ፣ ውዱ ወንድሜ የመጀመሪያው እቅዳችሁ መሆን ያለበት በቃ ከአላህ ጋር ያላችሁን ኮኔክሽን በቃ ሶላተል ኢስቲካራ የሚባል አለ፣ የምርጫ ሶላት። ምክንያቱም ስደት ላይ ምን እንደሚያጋጥማችሁ አታውቁም። ወጥቶ መቅረት አለ። እሱን አላህ የያዝልን፣ በሰላም ወደ ሀገራችን አላህ ይመልሰን እና መደብደብ አለ፣ መራብ አለ፣ ደሞዝ መከልከል አለ፣ የተለያዩ ችግሮች አሉ። እሱ እንዲያጋጥማችሁ ዱዓ አድርጉ ማለት ነው። እና ሶላተል ኢስቲካራን ጸሎት ማድረጋችሁን አትርሱ ላለሁኝ። ሲቀጥል ፓስፖርታችሁን ልታወጡ አውጥታችሁ ፕሮሰስ ምናምን ተጨረሳችሁ በኋላ ቪዛችሁ ከተላከላችሁ በኋላ ምን ማድረግ አለባችሁ? የፓስፖርት ኮፒ፣ የቪዛ የከፊል ቁጥር ኮፒውን በቤተሰብ ዘንድ አስቀምጡ ማለት ነው። የመጀመሪያው ስራችሁ ይሄ ይሁን። እሺ ውዷ እህቴ ሰማሽ አይደል? ወንድሜም እንደዛው። ይሄንን ታረጋችሁ በኋላ ቀጥሎ እናንተ እዛ ሀገር ስትመጡ መጀመሪያ ከአገራችን ከኢትዮጵያ ከመውጣታችሁ በፊት ምን ማድረግ አለባችሁ? ታጋሽ መሆን አለባችሁ። በቃ ትዕግስት ይኑራችሁ። በጣም ትዕግስት ይኑራችሁ። መሰደብ አለ። ህፃኖቹ ሊመቷችሁ ይችላሉ። ሴትዮይቱ ልትጮህባችሁ ትችላለች። ስራው ሊበዛብሽ ይችላል። በቃ ለስራ መጨናነቅ የሚባለውን ከጭንቅላትሽ ውስጥ አውጪው። በቃ ትዕግስትን ተማሩ። በጣም ታጋሽ ሁኑ። እንዲህ አይታችሁ በቃ አላየንም፣ እያየሽ ነው ሳህ አላየሁም ብለሽ ለማመን ሞክሪ። በቃ ትዕግስትን ልመዱ ማለት ነው። ሲቀጥል ትዕግስትን ተለመርሽ፣ ከኢትዮጵያ ሁሉን ነገር ተጨረሽ፣ ወደ አረብ ሀገር ለመምጣት ታሰብሽ፣ ምን ማድረግ አለብሽ? ውድ ነገር አትግዙ፣ ውድ ነገር አትልበሱ። ያኔ እዚህ ተመጣችሁ ጉርድ፣ ኮት፣ ሱሪ ምናምን ጂንስ ምናምን የሚባለውን ነገር እርሽው። እዚህ መጣሽ፣ የመጀመሪያው ስራ ምንድነው? ከኤርፖርት ይቀበሉሻል፣ እቤት ትመጫለሽ፣ ሻወር ትገቢያለሽ። የመጀመሪያው ስራሽ ምንድነው? እዚህ ሀገር ስትመጪ፣ አረብ ሀገር ስትሰደጂ ሻወር ነው የምትገቢው። ስለዚህ ውዱ እህቴ ቀለል ያሉ ነገሮች ነው መልበስ ያለብሽ፣ መግዛት ያለብሽ። ጫማ ስትለብሺ በቃ ቀለል ያለ ጫማ አለ አይደለ? እንደዛ ነው ማድረግ ያለብሽ። ውድ ነገር ፀጉር መተኮስ፣ ሜካፕ መቀባት፣ ሜካፕ ይዞ መምጣት ምናምን፣ ፀጉር ቤት ሄዶ መተኮስ ምናምን፣ ይሄንን እርሹ። ታጠቢ፣ ሻወርሽን ወሰጂ፣ ፀጉርሽን ሞሽጪ። ያንን በቃ ያኔ ቀለል ያለ ልብስ፣ ወርቅ ምናምን የሚባለውን ነገር እንዲያትለብሱ። በቃ ይሄን ይመስላል። ይሄንን አርጋችሁ ለብሳችሁ የተወሰነ ብዙ ልብስም ይዛችሁ እንዲያመጡ የተወሰነ ልብስ ይዛችሁ ነው። ትንሽ 1 3 4 በቂ ነው። የጥርስ ሳሙና፣ የጥርስ መፈረሻውን፣ ሙሹት፣ ቅባት ያኔ ቅባት እንደዚህ ቀለል ያለ ነገር ይዛችሁ ነው። ፀጉሬን ተተኩሼ ሜካፕ ተቀብቼ ቆቢ ጫማ ለብሼ የሚለውን ነገር እርሽው። የጥርስ ሳሙና፣ የጥርስ መፋቂያ፣ ሙሹት፣ ተቻልሽ ቀለል ያሉ ልብሶች፣ ቀለል ያለ ጫማ፣ ይሄንን ይዘሽ ነይ። ንጽህናሽን በደንብ መጠበቅ አለብሽ። በቃ ንጹህ መሆን አለብሽ። ያኔ ንጹህ ስልሽ ሻወርሽን፣ ጥርስሽን መፋቅ ምናምን፣ ይሄንን እንዳትረሺ። እሺ ውድ እህቴ፣ የኔ ቆንጆ ወንድሜም እንደዛው። እና ሁሉንም ነገር ጨርሳችሁ ስታበቁ እዛ አረብ ሀገር ውስጥ እናንተ የስራ ቦታችሁ ከደረሳችሁ በኋላ እንዳትጨናነቁ።
ፍርሃት የሚባለውን ጭንንቅ፣ መጨናነቅ ምናምን የሚባለውን ነገር እርሱት ማለት ነው። በቃ ኮንፊደንስ በራሳችሁ ይኖር። በቃ ስራ ብዛት ሊኖር ይችላል። ሰዎቹ ሊከታተሏችሁ ይችላሉ። ትጠፋለች ይችላሉ። የሆነ ሊቆጧችሁ ይችላሉ። በስራ ሊያጣድፏችሁ ይችላሉ። ልጆቹ ሊናገሩ ይችላሉ እና በጣም ብዙ ነገር አለው። ከሀገራቸው ስትወጡ ከቤተሰብ ስትለዩ ያኔ ምንድነው አላማችሁ? ሰርቼ ልለወጥ ነው የመጣሁት፣ ቤተሰቤን ሰርቼ ልለውጣቸው ነው የመጣሁት። ስለዚህ አልጨናነቅም፣ አልፈራም ብላችሁ ተቀመጡ ማለት ነው። ትዕግስት ይኖራችሁ፣ ሶበር አድርጉ፣ ዱዓ አድርጉ፣ ተፈጣሪያችሁ ጋራ ጥሩ ኮኔክት ይኖራችሁ ማለት ነው። አላህ ይገዛችሁ። እስከዚህ ድረስ ካያችሁ ላይክ ማድረግ እንዳትረሱ፣ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።